ከ4500 ዓመታት በፊት ቴክኖሎጂ በሌለበት ዘመን፣ ክሬን በሌለበት፣ ማሽን በሌለበት፣ ኤሌክትሪክ በሌለበት ዓለም ነገር ግን ሰዎች እስካሁን ዓለምን የሚያስደንቁ ግዙፍ ህንፃዎች ገነቡ። እነዚህ የግብጽ ፒራሚዶች ናቸው። አንዳንዶቹ ኤሊየኖች ገነባቸው ይላሉ፣ ሌሎቹ ደግሞ የጠፋ ቴክኖሎጂ ነበር ይላሉ። ግን እውነቱ ምንድነው? በዚያ ዘመን እንዴት እነዚህ ግዙፍ ድንጋዮች ተነሱ? ዛሬ ፒራሚዶች እውነተኛ ሚስጥር እንመለከታለን። ፒራሚዶቹ የተገነቡት በጥንታዊ ግብጽ ንጉሶች ፈርዖኖች ለተባሉት ነበረ። ግብጻውያን ንጉሶቻቸው እስከሞቱ በኋላ ወደ ሌላ ዓለም ይሄዳሉ ብለው ያምኑ ነበር። ስለዚህ ለንጉሶቻቸው ታላላቅ መቃብሮችን ይገነቡ ነበር። በሁሉም ውስጥ በጣም ታዋቂ የጊዛ ታላቅ ፒራሚድ ነው። ይህ ፒራሚድ ከ2 ሚሊዮን በላይ ድንጋዮች ይዟል። አንዱ ድንጋይ እስከ 15 ቶን ይመዝናል። አስቡት፣ ዛሬ እንኳን ይህን ማንሳት ከባድ ነው። ታዲያ ከ4500 ዓመታት በፊት እንዴት ተቻለ? ለብዙ ዓመታት ሰዎች ፒራሚዶች ባሪያዎች ገነቡ ብለው ያስባሉ። ግን አዲስ ምርምሮች ሌላ እውነት አሳዩ። ፒራሚዶችን የገነቡት በሺዎች የሚቆጠሩ ሰራተኞች ናቸው። እነሱ ምግብ፣ መኖሪያና ሌሎች የተለያዩ ክብሮችን ያገኙ ነበር። ድንጋዮቹ ከሩቅ ቦታ ይመጡ ነበር። በናይል ወንዝ ላይ በጀርባ ይጓዛሉ። ከዚያ በእንጨት ሰሌዳዎች ላይ ተጭነው በሰዎች ይጎተታሉ። ሳይንቲስቶች አንድ አስገራሚ ነገር አገኙ። ሰራተኞቹ አሸዋውን በውሃ ያረጡ ነበር። ይህ ድንጋዩን መጎተት በጣም ቀላል አድርጎት ነበር። ትልቁ ጥያቄ ይሄ ነው። እነዚህ ከባድ ድንጋዮች እንዴት ወደ ላይ ወጡ? ብዙ ሳይንቲስቶች ራምፕ ታዎሪ የሚባለውን ሐሳብ ያምናሉ። ማለት ከአፈር ድንጋይ የተሰሩ ተዳፋት መንገዶች ነበሩ ማለት ነው። ሰራተኞቹ ድንጋዮቹን በእነዚህ መንገዶች ላይ በመጎተት ወደ ላይ ያወጧቸው ነበር። ነገር ግን አንድ ችግር አለ። እነዚህ ተዳፋት መንገዶች በጣም ግዙፍ መሆን ነበረባቸው። እናም የትም አልተገኙም። ስለዚህ እስካሁን ድረስ ሙሉ እውነቱን የሚያውቅ ሰው የለም። አንዳንዶቹ ፒራሚዶቹ ኤሊየኖች ናቸው የገነቡት ይላሉ። ለምን ሲባል ምክንያቱም የፒራሚዶቹ ትክክለኛነት እጅግ በጣም አስደናቂ ነው። አቅጣጫዎቹ ከሰሜን፣ ደቡብ፣ ምስራቅና ምዕራብ ጋር በትክክል ይገጣጠማሉ። አንዳንዶቹ ይህ የሰው ልጅ ቴክኖሎጂ አይደለም ይላሉ። ግን እስካሁን ድረስ ስለዚህ የሚያረጋግጥ ምንም ማስረጃ አልተገኘም። አብዛኞቹ ታሪኮች ባለሙያዎች ፒራሚዶቹ በሰዎች እንደተገነቡ ያምናሉ። ዛሬ ዘመናዊ ቴክኖሎጂ አለ፣ ግን እንደ ግብጽ ፒራሚዶች ያለ ህንፃ መገንባት እጅግ በጣም ከባድ ነው። ይህ የሚያሳየው የጥንታዊ ሰዎች እጅግ ብልህ እንደነበሩ ነው። ምናልባት እኛ ያላወቅነው እውቀት ነበራት፣ ምናልባትም የጠፋ ቴክኖሎጂ ነበረ፣ ወይም ደግሞ በቀላሉ ትዕግስት፣ ሳይንስና የሰው ኃይል ብቻ ሊሆን ይችላል። ከ4500 ዓመታት በኋላ የግብጽ ፒራሚዶች አሁንም ቆመዋል። እነሱ ህንፃዎች ብቻ አይደሉም፣ የሰው ልጅ ብልህነት ምልክቶች ናቸው። ግን አንድ ጥያቄ አለ። በእውነቱ ፒራሚዶቹ እንዴት ተገነቡ? የእርሱ ሐሳብ በኮሜንት ይጻፉልን። ቪዲዮውን ከወደዱት ላይክ ያድርጉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለተጨማሪ ሚስጥራዊ ታሪኮች ከኛ ጋር ይቆዩ።